ሰላም እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ቤተሰቦቼ ዛሬ በጣም ብዙዎቻችሁ የምትቸገሩበትን ስለ ሆድ ድርቀት እናያለን ማለት ነው። ሆድ ድርቀት ያው ብዙ ትኩረት ከማይሰጣቸው ግን የብዙ ህመሞች ምልክት ሊሆን የሚችል ለአጭር ጊዜ ከሆነ ምንም ችግር የለውም፣ ብዙዎቻችን ሊያጋጥመን ይችላል። ነገር ግን ተደጋጋሚ የሚገጥመን ከሆነ ግን ብዙ ምክንያቶች አሉት። ስለዚህ እነሱንና መፍትሄዎቹን ደግሞ እንዴት ነው ማስተካከል የምንችሉት የሚለውን እናያለን ማለት ነው። በሳምንት ውስጥ ከ3 ጊዜ በታች መውጣት ሽንት ቤት፣ ይህ እንደ ሆድ ድርቀት እናየዋለን ማለት ነው። ነገር ግን ምንድነው ይህ የሆድ ድርቀት ዩኒክ እና ፐርሰናል ነው የሚሆነው። ያ ማለት እንደየሰው ይለያያል ማለት ነው። ለምሳሌ በፊት ከምታደርጉት ልምምድ በጣም የቀነሰ ከሆነ ያንን እንደ ሆድ ድርቀት መውሰድ ትችላላችሁ። ምክንያቱም አንዳንድ ሰው በተፈጥሮ በጣም ሬድሊ ሊሆን ይችላል ሽንት ቤት የሚሄደው ማለት ነው። ስለዚህ እንደዚህ አይነት ችግር ያለባቸው ሰዎች ለምሳሌ በሳምንት 3 ቀን ባይሄዱ እንደ ሆድ ድርቀት ላንወስድባቸው እንችላለን። ነገር ግን በፊት ከነበራችሁ ልምምድ የቀነሰ ከሆነ ግን ይህንን እንደ ሆድ ድርቀት እናየዋለን ማለት ነው። የሆድ ድርቀት መነሻ ምክንያቶች በጣም ብዙ ናቸው። ከነዚህ ውስጥ አንደኛው ፋይበር ያላቸው ምግቦችን በደንብ አለመጠቀም ነው። ሁለተኛ በቂ ውሃ አለመጠጣት ነው። በቀን ውስጥ አንድ ሰው ቢያንስ ከ2 ሊትር ውሃ መጠጣት አለበት። ነገር ግን ብዙ ውሃ ማጠጡ ከሆነ ዲሃይድሬሽን ስለሚያጋጥማቸው አንድ ምክንያት እሱም ይሆናል ማለት ነው። ከዚ ውጭ በቂ ኤክሰርሳይዝ አለማድረግ። ኤክሰርሳይዝ ላይ ያው አንዳንዴ ኦቨር ኤክሰርሳይዝ አድርጎ ያንን ያወጣውን ኤነርጂ ማናስገባ ከሆነም አንዳንዴ ድርቀት ሊያጋጥም ይችላል። ከዛ ውጭ ግን ብዙ ጊዜ ለረጅም ጊዜ ቁጭ ብለው የሚያሳልፉ ሰዎች፣ እንቅስቃሴ የማያደርጉ ሰዎች ለዚህ ለድርቀት ሊጋለጡ ይችላሉ ማለት ነው። ሌላኛው የእንቅልፍ መዛባት ችግር ያለባቸው ሰዎች ወይም ደግሞ በቂ እንቅልፍ የማይተኙ ሰዎች ያው የአጠቃላይ ሰውነታቸው ሜታቦሊዝም ስለሚዛባ ከዛ ጋር ተያይዞ ይህ ድርቀት ሊያጋጥም ይችላል ማለት ነው። ከዛ ውጭ ሃይ ካርብ የሆኑ ምግቦችን አብዝቶ መብላት ነው። እንደ እነዚህ ፍርኖ ዱቄት ዳቦ፣ የስንዴ ዳቦ፣ በርገር፣ ፒዛ የምንላቸው እነዚህ ፕሮሰስድ የሆኑ ቺፕስ፣ የተጠባበሱ ምግቦችን አብዝቶ የሚጠቀሙ ሰዎች እነዚህ ኢንዛይም የሚያንሳቸው ምግቦች ስለሆኑ ምግቦቻችን ደግሞ ለመፈጨት ከፍተኛ ኢንዛይም ስለሚያስፈልጋቸው ኢንዛይም የሌላቸው ምግቦች ደግሞ በቀላሉ መፈጨት ስለማያስቸግሩ እነዚህ በጊዜ ሂደት፣ ሁለተኛ ደግሞ አንጀታችን ላይ ያሉ ባክቴሪያዎችን መጥፎቹን ስለሚመግቡብን መጥፎቹ እየበዙ ጠቃሚዎች ባክቴሪያዎች እያነሱ ስለሚሄዱ ከዛ ጋር ተያይዞ ይህ ችግር ሊመጣ ይችላል ማለት ነው። ከዛ ውጭ ስትረስ ወይም ደግሞ ንዴት፣ ብስጭት፣ ሀዘን የተለያዩ ነገር ለረጅም ጊዜ የተደጋገመ ችግር ያጋጥማቸው ሰዎች ይህን ነገር ፌስ ሊያደርጉ ይችላሉ። ምክንያቱም ስትረስ ላይ በምንሆን ሰዓት ሲምፓታቲክ እና ፓራሲምፓታቲክ የምንለው ነርቭ ሲስተም አለ። ስለዚህ ሲምፓታቲክ ነርቭ ሲስተሙ አክቲቬት ይሆናል። ያ ደግሞ አክቲቬት ከሆነ ዳይጀሽን ማከናወን፣ ሂሊንግ ማከናወን፣ ሪፔር ማከናወን ሴሎቻችን ስለማይችሉ በጊዜ ሂደት ወደዚህ ችግር ያመጡናል ማለት ነው። ከዛ ውጭ ለተለያዩ ህመሞች የሚሰጡ የተለያዩ መድኃኒቶች ናቸው። እነዚህ መድኃኒቶች አንደኛ የህመም ማስታገሻ ተብለው የሚሰጡ መድኃኒቶች ሊሆኑ ይችላሉ። ራሳቸው ለጨጓራ ማከሚያ ተብለው አንቲአሲዶች ሊሆኑ ይችላሉ። ከዛ ውጭ ካልሲየም ሰፕሊመንት፣ ከዛ ውጭ አይረን ፒሎች የሚወስዱ፣ ከዛ ውጭ ከነዚህ ለደም ግፊት ተብለው ካልሲየም ቻናል ብሎከሮች እንደ ኒፊዲፒን፣ ቤታ ብሎከር የምንላቸው እንደ አቴኒኖል፣ አሚትሪፒቴሊን ለሚወስዱ ለእንቅልፍ ተብለው የሚሰጡ መድኃኒቶች እነዚህ እንዲሁም ሌሎችም ከዚህ ጋር ተያይዞ ለድርቀት ሊያጋልጡ ይችላሉ እንደ ሳይድ ኢፌክት እንደ ተጨማሪ ስለሆኑ ማለት ነው። ከዛ ውጭ በዋነኝነት ከላይ ያሉት እንዳሉ ሆኖ ግን በዋነኝነት ትልቁን ድርቀት የሚይዘው ብዙ ጊዜ የምናየው አንደኛው የጨጓራ አሲድ መቀነስ ነው። ምክንያቱም ዝቅተኛ የጨጓራ አሲድ በሚኖራቸው ሰዓት በሰውነታችሁ ውስጥ ያለውን ወደ ሰውነታችሁ የገባውን ምግብ ጨጓራችሁ በአግባቡ መፍጨት ስለማይችል ያልተፈጨ ምግብ ደግሞ ቀጥታ ወደ አንጀታችሁ ስለሚሄድ በዚህ ምክንያት ከፍተኛ የሆነ ድርቀት ሊያጋጥማችሁ ይችላል ማለት ነው። ሁለተኛው ዝቅተኛ የሆነ ባይል ወይም ደግሞ ሐሞት መኖር ነው። ሐሞት ሁለት ስራዎች አሉት። አንደኛ ፋት በምትበሉ ሰዓት ፋት ምግቦችን እንዲፈጩ ያደርጋቸዋል። ስለዚህ ፋት ስትበሉ በቂ የሆነ ባይል ከሌላችሁ ያ ፋት ሳይፈጭ ወደ አንጀታችሁ ስለሚሄድ አብዞርብ አይሆንም። በዚህ ምክንያት ድርቀት ያጋጥማቸዋል። ሌላኛው ባይል ስራው ምንድነው? ኮለንን ወይም ትልቁ አንጀትን ሉብሪኬት ያደርጋል ወይም ደግሞ ሃይድሬት ያደርጋል ማለት ነው። ስለዚህ ዝቅተኛ ባይል በሚኖራችሁ ሰዓት ግን ያ ኤሪያ ደረቅ እየሆነ ስለሚመጣ ኮለናችሁ ብዙ ውሃን ከምግባችሁ ውስጥ ለመውሰድ ይገደዳል ማለት ነው። ከዚህ ጋር ተያይዞ ምን ይፈጠራል? ድርቀት ይፈጠርባቸዋል ማለት ነው። ስለዚህ አንደኛው የሐሞት ከረጢት የሌላችሁ ሰዎች ሊሆን ይችላል፣ ወይም ደግሞ ከሐሞት ጋር የተያያዘ ችግር ያለባችሁ ሰዎች በቂ ሐሞት ከረጢታችሁ ብዙ ሐሞት የማያመርት ከሆነ ለዚህ ትጋለጣላችሁ ማለት ነው።
ሌላኛው ዲስባዮሲስ የምንለው ወይም ደግሞ የአንጀታችሁ ባክቴሪያዎች መዛባት ነው። ያ ማለት መጥፎዎቹ ባክቴሪያዎች አንጀታችሁ ውስጥ በጣም አስፈላጊ የሆኑ ባክቴሪያዎች አሉ፣ እንዲሁም መጥፎ ባክቴሪያዎች አሉ። ስለዚህ እነዚህ መጥፎ ባክቴሪያዎቹ እየበዙ ሲሄዱ፣ ምክንያቱም እነዚህ ባክቴሪያዎች ምግብ አብዞርብ እንዲሆን የራሳቸውን አስተዋጽኦ ያደርጋሉ። ስለዚህ ዲስባዮሲስ በሚኖርበት ሰዓት ግን አንደኛ ባክቴሪያዎቹ እነዚህ አላስፈላጊ ባክቴሪያዎቹ የምትበሉትን ምግብ ይበሉባቸዋል። ሁለተኛ ደግሞ አብዞርቤሽን ላይ ችግር ስለሚፈጥሩ ከዚህ ጋር ተያይዞ ድርቀት ሊያጋጥማችሁ ይችላል። ሌላኛው ፓንክሪያስ ጋር ወይም ከቆሽት ጋር የተያዘ ችግር ያለባችሁ ወይም ደግሞ ፓንክሪያሳችሁ በቂ የሆነ ኢንዛይም እያመረተ ካልሆነ ለሆድ ድርቀት ትጋለጣላችሁ ማለት ነው። ለምን? እነዚህ ፓንክሪያስ አብዛኛውን ምግብ ዳይጀሽን እንዲከናወን የሚያደርገው የፓንክሪያስ የሚለቃቸው የተለያዩ ኢንዛይሞች አሉ። ካርቦሃይድሬት ስንበላ፣ ፕሮቲን ስንበላ፣ ፋት ስንበላ የሚለቃቸው የተለያዩ ኢንዛይሞች አሉ። እነዚህ ኢንዛይሞች በበቂ ሁኔታ የማይለቀቁ ከሆነ ምግቦች በአግባቡ አይፈጩም። ስለዚህ ባይፈጩ ከሆነ በአግባቡ ደግሞ አንጀታችን አብዞርብ ማድረግ አይችልም። ከዚህ ጋር ተያይዞ ለድርቀት ትጋለጣላችሁ ማለት ነው። ስለዚህ እንዴት እንፍታ ነው ዋናው። ስለዚህ መፍትሄዎቹ የሚሆኑት አንደኛ ቅድም እንዳልነው የዲስባዮሲስ ችግር ወይም ደግሞ የአንጀታችሁ ባክቴሪያ የተዛባ ከሆነ መጥፎቹ እየበዙ ከሄደ እነዚህን ለማስተካከል አንደኛ ፈርመንትድ የሆኑ ምግቦች ያስፈልጓቸዋል ማለት ነው። አንደኛ የራሱ እርጎ ሊሆን ይችላል። ሁለተኛ ደግሞ ለምሳሌ ባቄላ፣ ሽምብራ ዘፍዝፎ አሳድሮ ሲያበቅል መጠቀም ሊሆን ይችላል። ከዛ ውጭ በጥቅል ጎመን የሚሰራ የፈርመንቴሽን አለ። ለምሳሌ በጥቅል ጎመንን በጨው አሽቶ ለ7 ቀን ጨለማ ክፍል አድርጎ ራሱ እንዲያበቅል አድርጎ የሚሰራለ ካቤጅ ፈርመንቴሽን ብላችሁ ሰርች ብታደርጉ ዩቲዩብ ላይ፣ ቲክቶክ ላይ የተለያዩ ውጭ ሀገር የተሰሩ ቪዲዮዎች አሉ። እዚህ ያንን በማዘጋጀት መጥፎ ባክቴሪያዎቹ እንዲቀንሱ ጥሩ ባክቴሪያዎቹ ደግሞ በመመገብ ማስተካከል ይቻላል ማለት ነው። ከዚ ውጭ ግን ፕሮባዮቲኮች ይሸጣሉ። እኛ ሀገር የተወሰኑ የገቡ ፕሮባዮቲኮች አሉ፣ አብዛኛው የለም። ነገር ግን እነዛ በተለይ ውጭ ሀገር የምትኖሩ ሰዎች እንዲሁም ደግሞ ከውጭ ሰው የሚልክላችሁ ካላችሁ ፕሮባዮቲክ የተለያዩ ፕሮባዮቲክ አንቲቢዮቲክ የምንላቸው እንደ አሞክሳስሊን፣ ሌሎች ኦግመንቲ ምናምን ናቸው። እነዚህ አንቲቢዮቲኮች ናቸው። ፕሮባዮቲክ ደግሞ አስፈላጊ የሆኑ ጥሩ ባክቴሪያዎችን የሚመግብልን እሱ ያስፈልጋል ማለት ነው። ከዛ ውጭ በቂ የሆነ ቬጅቴብሎችን በተለይ አረንጓዴ የምንላቸው ቬጅቴብሎች አብዝቶ መጠቀም ነው። ስለዚህ እነዚህ ምግቦች በቀላሉ ከፍተኛ ፋይበር ስላላቸው የሆድ እንዲለሰልስ ያደርጋሉ ማለት ነው። ከዛ ውጭ ፋት እንዲደጋቸው፣ ብዙ ጊዜ ፋት ሆድ ያደርጋል ተብሎ ይታሰባል። ነገር ግን በተቃራኒ ነው። ብዙ ፋት መጠቀም ያስፈልጋል። ያ ማለት ቅባት ያላቸው ምግቦችን፣ ያ ማለት ዘይት ምናምን አይደለም። ትንሽ ፋትነት ያለው ስጋ ሊሆን ይችላል፣ እንቁላል ሊሆን ይችላል። እነዚህ የተለያዩ ነገሮች የምጠቀሙ ከሆነ ቅድም እንዳልነው አንዱ ችግር የሐሞት ከረጢታችሁ በቂ ሐሞት አለማምረት ስለሆነ ፋት ያላቸው ምግቦችን በምትበሉ ሰዓት የሐሞት ምርት እየጨመረ ስለሚሄድ በአንዴ ሳይሆን በጊዜ ሂደት እየጨመረ ስለሚሄድ ሐሞቱ ደግሞ አንጀታችሁን የማራስ ባህሪ ስላለው ሊብሪካንት ስለሆነ ያ አንዱን ችግሩን ይፈታላቸዋል ማለት ነው። ከዛ ውጭ ቅድም እንዳልነው አንዱ ችግር ከፍተኛ ካርብ ያላቸው ምግቦችን መመገብ ነው። ስለዚህ ያንን በዝቅተኛ ካርብ ያላቸው ምግቦችን ወደ መመገብ መሄድ ነው። ወደ አትክልቶች፣ ወደ ፍራፍሬ፣ ወደ ስጋ፣ እንቁላል የመሳሰሉትን ወደዛ ማዞር አስፈላጊ ነው የሚሆነው ማለት ነው። ከዛ ውጭ ጾም ነው። ጾም እጅግ አስፈላጊ ነው፣ ለብዙ ነገር መድኃኒት ነው። ጾም ግን ሲባል ለምሳሌ በቀን 3 የምትበሉ ከሆነ ወደ ቀን 2 ማምጣት፣ በቀን 2 የምትበሉ ከሆነ አንዳንዴ በቀን 1፣ በሳምንት 1 ቀን 2 ቀን ሊሆን ይችላል። በዛ መልክ ፋስት ማድረግ ወይም ደግሞ በፊት ከምትበሉበት አንዳንዴ በሳምንት 2 ቀን መቀነስ። ለምንድን ነው ይሄ የሚያስፈልገው? አጠቃላይ የምግብ ፕሮሰስ እስከ 36 ሰዓት አቬሬጅ ታይም ይወስዳል። ስለዚህ አሁንም ሙሉ ፕሮሰሱን ጨርሶ እስኪወጣ ድረስ 36 አካባቢ ሰዓት ይፈጃል። አንዳንድ ሰው ላይ ከዛም በላይ ሊሄድ ይችላል። ስለዚህ አሁንም የምትበሉ ከሆነ በቀን 3፣ 4፣ 5 የምትበሉ ከሆነ ሰውነታችሁ ያንን አጥርቶ መጨረስ አይችልም ማለት ነው። በዚህ ምክንያት ሲስተሙ የመጨናነቅ ጂአይ ሲስተሙ በጣም የመጨናነቅ ነገር ሊያመጣ ይችላል። ከዛ ጋር ተያይዞ የምግብ በአንጀታችሁ ውስጥ የሚያልፍበት ሂደት በጣም ስሎ ነው የሚሆነው፣ ዝቅተኛ ነው የሚሆነው። በዚህ ምክንያት አንጀታችሁ ትልቁ አንጀት ከፍተኛ ጊዜ ያገኛል ማለት ነው ውሃ ከምግባችሁ ውስጥ አብዞርብ ለማድረግ። ስለዚህ ድርቀት እንዲያመጣባቸው ያደርጋል ማለት ነው። ስለዚህ ያ ፈጥኖ መውጣት ስላለበት በተቻለ አቅም ፋስቲንግ ማድረግ፣ በላይ ምግቦችን አለመብላት ያስፈልጋል ማለት ነው። ከዚ ውጭ ስትረስ ካላችሁ፣ ንዴት፣ ብስጭት፣ የተለያዩ የስራ ስትረሶች፣ የኑሮ ስትረሶች ካሉ በተቻለ አቅም ለመቀነስ መሞከር ያስፈልጋል ማለት ነው። ምክንያቱም ስትረስ ስትቀንሱ ብቻ የሲምፓታቲክ እና ፓራሲምፓቲክ ነርቨስ ሲስተሙ ስለሚስተካከል ሙሉ ለሙሉ አንዳንድ ሰው ስትረስ ሲቀንስ ምንም ሳይጠቀም ሙሉ ለሙሉ ድርቀቱ ሊጠፋ ይችላል ማለት። ስለዚህ ስትረስ ካለ ማስወገድ አስፈላጊ ነው የሚሆነው። ከዛ ውጭ ማግኒዥየም ሰፕሊመንቶች፣ ማግኒዥየም በማንኛውም መልክ ብትወስዱት ያግዛቸዋል። ማግኒዥየም ሰልፌት ቢሆን ሞሮፍ አሪፍ ነው። ማግኒዥየም
በየትኛውም አይነት ግላይሲኔትም በሲትሬትም ቢሆን በተጠቀሙት ይህንን ድርቀት የማገዝ አቅም አለው ማለት ነው። ስለዚህ እነዚህን በማድረግ ከዛ ውጭ በቂ ፈሳሽ ውሃ በመጠጣት እነዚህን በማስተካከል ሙሉ ለሙሉ ከድርቀት መገላገል ትችላላችሁ ማለት ነው። እንዳልኳችሁ ድርቀት ግን አንዳንዴ የሲሪየስ ወይም ክሮኒክ የምንላቸው ኬዞች እንደ አይቢኤስ፣ አይቪዲ እንዲሁም ደግሞ ሌሎች ሲሪየስ የሆኑ የአንጀት ህመሞች ምልክትም ሊሆን ስለሚችል በተለይ በጣም የሚደጋገሙ ከሆነ አመጋገባችሁን አስተካክላችሁ ሌሎች ነገሮችን አድርጋችሁ ስቲል የሚቀጥል ከሆነ ግን ፋርዘር ምርመራ እንደ ኮሎኖስኮፒ ያለ አልትራሳውንድ፣ ኢንዶስኮፒ መታየት ሊኖርባችሁ ይችላል ማለት ነው። በጣም የቆየ ችግር ከሆነ ምክንያቱም የሌሎች የአንጀት ሲሪየስ የሆኑ ችግሮች ምክንያትም ሊሆን ስለሚችል ማለት ነው። በጨጓራ ህመም፣ በአንጀት ቁስለት፣ በጨጓራ ቁስለት፣ በደም ግፊት፣ በስኳር፣ በሃይፐርታይሮይዲዝም፣ በሃይፖታይሮይዲዝም፣ በሬማቶይድ አርትራይተስ እንዲሁም በሌሎችም እየተቸገራችሁ ያላችሁ ሰዎች ሀገር ውስጥም ከሀገር ውጭም ያላችሁ በዚህ ስልክ ቁጥር ብትደውሉልኝ ዋትሳፕ ላይ መመለስ ነው የሚሆነው። የ3 ወር ፎላ ፕሮግራም አዘጋጅተናል። በዛ ውስጥ ምግባችሁን በማስተካከል ብቻ እንዲሁም አንዳንድ ሰፕሊመንቶችን በመጠቀም ከህመማችሁ መገላገል ትችላላችሁ። በጣም ብዙ ቴስቲሞኒዎች ዩቲዩብ ላይም ቲክቶክ ላይም አሉ። እነሱ እየገባችሁ ተመልከቱ። እነዚህ ቤጅ አዲስ ሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። አመሰግናለሁ።